30 ደቂቃ ከቤቲ ጋር የሰው ልጅ ፍላጎት እላችኋለሁ። የሰው ልጅ ፍላጎት በእንግሊዘኛው ምናልባት the need and want ምንላቸው ሁለት ሐሳቦች ናቸው። ሰዎች የሚያስፈልጓቸው በፍጹም ሊያጧቸው የማይገቡ ኒድ ምንላቸው ነገሮች አሉ። want ደግሞ ኒዱ ከተሟላ በኋላ የምንፈልገው ፍላጎታችን ሊሆን ይችላል፣ ምርጫችን ሊሆን ይችላል። want ሲሆን ኒድ ግን ግዴታ ነው መሟላት ያለበት፣ በሌላ በምንም የማይተካ ነገር ይሆናል ማለት ነው። ስለዚህ የሰው ልጅ ፍላጎት እርከን አለው፣ የሚያድግ ነው። አንዱን ካሟላ ነው በኋላ ሌላ ነገር ያስፈልገናል። እሱን ደግሞ ካሟላን በኋላ ሌላ ነገር ያስፈልገናል። ምናልባት በቀን አንድ መመገብ ያልቻለ የማህበረሰብ ክፍል ሊኖር ይችላል ማለት ነው። ብዙ አይነት ችግር ውስጥ ያሉ ማለት ነው። ይህንን እንኳን መሰረታዊ ፍላጎት ያላሟሉ ሊኖሩ ይችላሉ ብለን ነው የምናምነው። ግን ቤዚካሊ ሰዎች ለመኖር እነዚህ መሰረታዊ ፍላጎቶች ያስፈልጋሉ። አንድ ሰው ሳይበላ ሳይጠጣ ቤተሰቡን ልጆቹን በደንብ ማስተማር ሳይችል በቂ ገንዘብ ለመኖር እጁ ላይ ካሌለው እንዴት ባህሪውን ሊቆጣጠር ይችላል? ብስጩ ሊሆን ይችላል፣ ኦብቪየስ ተናዳጅ ሊሆን ይችላል። ትናንትና በመልካምነት የምታውቁት ሰው ዛሬ በጣም ብስጩ ሆኖ ብታዩት ከሱ ቁጥጥር ውጪ የሆነ ያላሟላው አስፈላጊ ነገር እንዳለ ማሰብ ያስፈልጋል። እና አንዳንድ ጊዜ ባህሪያችን ካጣነው ነገር ጋር ይገናኛል ማለት ነው። የግል ማንነታችን ለምሳሌ ብዙ ጊዜ ክሪሚናል ኢሹስ የዚህ የወንጀል ታሪኮችን ስትሰሙ ወደ ደቡብ አፍሪካ ስትሄዱ፣ ናይሮቢ ኬንያ፣ አንዳንዴም ህንድ አካባቢም ስትሄዱ በጣም ዝርፊያ፣ ይሄ ምንድነው ቤት ሰበራ ምናምን ስትመለከቱ በጣም የተንሰራፋበት ሀገር ነው። ከምን መጣ ሲባል ሰዎች ወደዛ አይነት ወንጀል ውስጥ የሚገቡት የግል ፍላጎታቸውን ካለማሟላትና ኪሳቸው ላይ ያለው ገንዘብ አያኖረኝም ብሎ ጭንቀት ውስጥ የሚገባ ሰው የሚወስደው አማራጭ ነው። ልክ ነው ማለቴ ሳይሆን በአብዛኛው ግን እዛ አይነት ነገር ውስጥ ሰዎች ማህበረሰቡ እንደዛ አይነት ነገር ውስጥ የሚገባው እንደዚህ አይነት መሰረታዊ ፍላጎቶችን ካለማሟላት ከማጣት ስለሆነ ያገባኛል፣ ይመለከተኛል የሚለው አንድን ሀገር እንግዲህ በአንድ ሀገር ውስጥ እንግዲህ ብዙ ተቋማት አሉ። መንግስት ደግሞ የአንድ ቤተሰብ ራስ መቼም ወንድ ነው ባል ነው ይባላል አይደል? የአገር ራስ ደግሞ መንግስት ነው። መንግስት ለአንድ ሀገር አባት ነው፣ እናት ነው። ዜጎቹን በአንድም በሌላ አስፈላጊ ነው፣ የመሰረታዊ ፍላጎት ነው በሚባሉ ነገሮች ላይ እንደው ችግርን ለመቅረፍ አንዳንድ ስትራቴጂዎችን መንደፍ፣ እቅዶችን ማውጣትና እንደው ሌት ተቀን ማሰብ ያለበት ነገር ነው ብዬ አስባለሁ። ካለዛ እንግዲህ የወንጀል ነገር ሊስፋፋ ይችላል። ምክንያቱም የሰው ልጅ ካልበላ ጎረቤት እየበላ አጠገብ ያለው ሰው ሳይበላ ሊኖር አይችልም። የመሞትና የመኖር ጥያቄ ስለሆነ ማለት ነው። የሰው ልጅ ታሞ ሳይታከም መኖር አይችልም። ስለዚህ አማራጭ ነው ብሎ ወደሚያስብባቸው የተለያዩ ወንጀሎች ውስጥ የመግባት ነገር ኢቨን እነ ሙስናን አላስፈላጊ የሆነ እንግዲህ የሙስና ታሪክ ውስጥ ሊገባ ይችላል። ይሄም እንግዲህ ከስነ ምግባር ውጪ ነው። ግን ለመክሰስ እነዚህን ሰዎች ቢያንስ እንደው መሰረታዊ ፍላጎታቸውን የሚያሟሉበትን ነገር እንደው አንድን ሀገር እንደሚያስተዳድር መንግስት ለአገር መንግስት አባትም እናትም ነው ብያለሁና ማሰብ ያለበት ነገር ነው ብዬ አስባለሁ። ሰላሳ ደቂቃ ከቤቲ ጋር ሙያተኝነት እላችኋለሁ። ዛሬ በየዕለት ተዕለት ህይወታችን ውስጥ እኛም ሙያተኛ ልንሆን እንችላለን። እንደዚሁም ደግሞ በሙያተኞች የምንገለገልበት ነገር ስለሆነ ከዚህ ጉዳይ ከዚህ ሀሳብ ርቀን መኖር አንችልም። ምንድነው ሙያተኝነት? ወይም ደግሞ ሙያ ራሱ መጀመሪያ ምንድነው? ሙያ ወይም ደግሞ ፕሮፌሽን ወይም ኦኩፔሽን የተማርንበት የሰለጠንነው ምናልባትም ጊዜያችንን፣ ጉልበታችንን፣ እድሜያችንን ይህንን ሙያ እውቀት፣ ክህሎት በመቅሰም ረጅሙን ጉዞ የሄድንበት ሊሆን ስለሚችል የምንኖርበት መጠሪያችን የሆነ ነገር ይሆናል ማለት ነው። በሕክምናው ረገድ ምናልባት በመምህርነት በመማር ማስተማር ስራ ውስጥ በተለያዩ መንገድ እንግዲህ ሰዎች የተለያየ ሙያ ባለቤት ይሆናሉ።
ህይወታችን የሚታደጉልን ሐኪሞቻችን ነርሶቻችን ሊሆኑ ይችላሉ። ምናልባት ይሄ ቦታ እንደዚህ አምሮ ጸድቶ እንዲገኝ ወይ ደግሞ ጤናችን ተጠብቆ ንጹህ ቦታ ላይ እንድንቆይ የሚያደርጉን የጽዳት ሰራተኞች፣ የጥበቃ ሙያተኞቻችን ጥበቃ ሰራተኞቻችን ሊሆኑ ይችላሉ። በየትኛውም ከትንሽ እስከ ትልቅ ሙያ ላይ ያሉ ሙያተኞቻችን በትክክል ሙያቸውን ተላብሰውታል ወይ? ይመስሉታል ወይ? አንድ ሐኪም መምሰል አለበት። የሐኪምን ገጸ ባህሪ፣ የሐኪምን ቅርጽ፣ የሐኪምን ማንነት መላበስ አለበት። ካለዛ በጣም የተለያዩ ችግሮችን እናስተናግዳለን። አንድ የእግር ኳስ ተጫዋች እንግዲህ በተለይ የውጭውን ዓለም የእግር ኳስ ጨዋታ በተለይ ስንመለከት እኔ አሁን በቅርብ ነው መከታተል የጀመርኩት። ድሮ ኢሊትሬት በቃ መሀይም በሉኝና አሁን ግን ትንሽ ለማየትም ለመስማትም ዜናዎችንም አንዳንድ አናሊሲሶች ሰማለሁና በጣም ነው የሚገርመኝ። አሰልጣኙ አሰልጣኝ ነው የሚመስለው፣ ኳስ ተጫዋቹ ኳስ ተጫዋች ነው የሚመስለው። አይደበላለቅባቸውም። ሞያቸው፣ ሚናቸው፣ ግዴታቸው፣ ኃላፊነታቸው አይምታታም። ሁሉም በቆመበት በሚጠራበት በሚኖርበት ሞያ ራሱን መስለው ነው የሚሄዱት። አንዳንድ ጊዜ የባንክ ሰራተኞችን አይታችሁ ከሆነ ዝም ብላችሁ አይታችኋቸው ይሄ ሰውዬ ባንክ ውስጥ የሚሰራ ይመስለኛል እንላለን። ከማየት ራሱ ዝም ብለን የውጭ ገጽታቸውን በማየት ብቻ ማለት ነው። አለቆቻችን ጋር እስከየት ድረስ ነው የምናወራው? ግንኙነታችን ምንድን ነው መምሰል ያለበት? እና አንዳንድ ጊዜ ልጇ ነው አባቷ ነው ምኗ ነው እስከምንል ድረስ ግራ የሚያጋባ ነገር ውስጥ መግባት አለብን ብዬ አላስብም። ምናልባት በውጭ ዓለም እንደዚህ አይነት ነገሮችን ባህላችንን፣ አመለካከታችንን ትንሽ በረዝ ለማድረግ የሚፈልጉት ለምንድን ነው? ይሄ ሴም ሴክስ ማሬጅ ያው የምታውቁት ነገር ነው። የተመሳሳይ ጾታ ጋብቻ ልንለው እንችላለን። ያው የተለያየ ስም ይሰጣቸዋል። ብዙ ነው ታሪኩ፣ እዛ ውስጥ መግባት አልችልም። ግን ሊያቀሉብን ይፈልጋሉ እንደዚህ አይነት ነገሮችን። እኔ እናት ልጇን የወንድ ልጇን ከንፈር ስትስም ባይ አጠገቧ እንደምቃወማት እንደው ምናልባት መንገዱ ቀለል ሊል ይችላል እንጂ ዝም ብዬ ማልፈው ነገር ሊሆን አይገባም። አቅልለውት ሊያዩ ይችላሉ። ሌላ ደግሞ አንድ ሚሽነሪ ውስጥ ነው ያየሁት። ይህንንም እንደዚሁ ሴቶች ሲገናኙ እንደዚሁም ሲሳሳሙ አይቻለሁ። ሊፕ ቱ ሊፕ ማለት ነው፣ ከንፈር ለከንፈር ሴት ጓደኛሞች። ያው መቼም ትምህርት ቤቱን መጥቀስ ስለማልችል እና ስነ ምግባሩ ስለማይፈቅድልኝ ነው እንጂ በጣም ቀለል አድርገው ጠዋት ሲገናኙ እንደዚህ አይነት ሰላምታ ሲሰጣጡ አይቻለሁና ጓደኝነት እንዴት ነው የሚታየው? እናትነት፣ አባትነት ቤት ውስጥ በምናደርጋቸው ነገሮች ውስጥ ፍቅሩ እንዳለ ሆኖ መከባበሩ እንዳለ ሆኖ ግን ባውንድሪስ መስመሮች መኖር መቻል አለባቸው። ካለዛ አንዳንድ ጊዜ ልጆቻችንንም እኮ ለመቆጣት እኛ መጀመሪያ ግሬስፉል መሆን አለብን። ጸጋውን ክብሩን ማጣት አለብን ብዬ አላስብም። እና በጣም አሳሳቢ ነገር ነው። ምናልባት ይህንን ነገር እንደው ከጓደኞቼ ጋር ዝም ብለን ቤት ውስጥም ስንጫወት ሶሻል ሚዲያም ላይ አስተውያለሁ አለችኝ አንዲት ጓደኛችን። እና ምንድነው ያስተዋልኩት አለች፣ ሶሻል ሚዲያ ላይ እናት ልጇን እንደዚህ ከንፈር እየሳመች ፎቶ የእናትና ልጅ ፍቅር ይላል አለች። እና ሶሻል ሚዲያ ላይ መጥቷል። እና አንዳንዴ ፍቅርን እኮ የምንገልጸው ልጆቻችንን በተለያየ መንገድ በማዝናናት ሊሆን ይችላል። ኢቭን በቁጣ ውስጥም እኮ ፍቅር አለ። የግድ ከልጆቻችን ጋር በዚህ አይነት መንገድም አይደለም። ብዙ ፍቅርን የምንገልጽባቸው መንገዶች ያልቃሉ ብዬ አላስብም። እና አልቆብን ነው ምንድን ሆነን ነው እዚህ ውስጥ የገባ ነው? የልጆቻችን ጉንጭ፣ ግንባር፣ በተለይ ልጅ ግንባር ነው የሚሳሙት፣ ልጆች እጃቸውን ነው የሚሳሙት እውነት ለመናገር እና ምን አልቆብን ነው እዛ ጋር የመጣ ነው ብዬ ራሳችንንም እንደው ሁላችንም እንደው ፈተሽ ማድረጉ አይከፋም ለማለት ነው። ሰላሳ ደቂቃ ከቤቲ ጋር የጦርነት ያልተፈለጉ ውጤቶች ምንድን ናቸው እላችኋለሁ። ምናልባት ይህንን ያልተፈለገ ማንም ሰው የማይወደውን መልካም ያልሆነውን ነገር እንደው ሊያስጀምሩ የተዘጋጁ ወይ ደግሞ ይህንን ዜጎችን በስፋት የአንድን አገር ዜጎች በጣም ክፉኛ የሚጎዳ ትልቅ ጠባሳን ጥሎ የሚያልፍ ከባድ ዲዛስተር ሊጭሩ የተነሱ ሰዎች በያሉበት ምን እያሰቡ ነው እላችኋለሁ። በአንድም በሌላ ለጸብ የተዘጋጃችሁ ሰዎች እንዴት ናችሁ? ምን እያሰባችሁ ነው? ብዙዎቻችን
ጦርነትን በትክክል እንዴት ነው የተረዳ ነው? እኔ የማህበረሰብ ጥናት ባለሙያ ነኝ። ማህበረሰብ ቀውስ ውስጥ የሚወድቀው ችግር ውስጥ የሚወድቀው በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ነው። ተፈጥሯዊ ችግሮች ስንል እንግዲህ ጎርፉን፣ ንፋሱን፣ የመሬት መንቀጥቀጡን ማአት ነገር ማንሳት ይቻላል። ሰው ሰራሽ አደጋዎች ከምንላቸው ጎራ ደግሞ የሚመደበው በጣም ብዙ ነገሮች እንዳሉ ሆነው ጦርነት ሰው ሰራሽ አደጋ ነው ብለን ነው ካቴጎራይዝ የምናደርገው። ስለዚህ ይህንን እንግዲህ መቼም አንዴ በተፈጥሮ የመጣብንን ነገር ናቹራል ዲዛስተርስ በተለያየ መንገድ ሳይንቲፊካሊ የምንቀንስበትን አደጋውን የምንቆጣጠርባቸው የተለያዩ ቴክኖሎጂካል ነገሮችን ተጠቅመን የምንቀንስበት እንዳይፈጠር ማድረግ በጣም ከባድ ሊሆን ይችላል። ግን ከመጣ በኋላ የምንቀንስባቸውን ቴክኒክስ ልናይ እንችላለን። ሰው ሰራሽ አደጋዎችን ግን እኛው ራሳችን ሰዎች የምንፈጥራቸውን አደጋዎች ግን ከመፈጠራቸው በፊት ለምንድነው እንግዲህ የተለያዩ ዳይሜንሽኖችን ማሰብ ያልቻልነው? የተለያዩ አቅጣጫዎችን ግንዛቤ ውስጥ መክተት ያልቻልነው እና ከሚመጣው ውጤት ይልቅ ይህንን ነገር በጣም በብልጠት ማለፍና ምናልባትም ቅድም እንዳልኩት በእጃችን ላይ ያለውን አማራጮች ሁሉ ጨርሰን የመጨረሻ አማራጭ ሲሆን የምንገባበት ነገር መሆኑን እንግዲህ ሁላችንም የምናሰምርበት ነገር ነው ብዬ አስባለሁ። ሰላሳ ደቂቃ ከቤቲ ጋር አፍላ ወጣትነት ይሉታል እንግዲህ ምናልባት ከ13 ዓመት እስከ 19 ዓመት ያሉ እድሜ ክልል ላይ ያሉ ልጆችን የተመለከቱ ሐሳቦችን ወደ እናንተ ለማድረስ ሞክራለሁ። በተለይ የዛሬው ትክክለኛ ስፔሲፊካሊ የዛሬው ፕሮግራም ቲኔጅ ፕሬግናንሲ ወይም ደግሞ በጣም early ወይም ደግሞ ቀደም ያለ የልጅነት እርግዝና ብለን እናወራለን። በጣም ሀገራችን ላይ እንደ ችግር እየታየ ምናልባት በደንብ ትኩረት ያልተሰጠው እኛ እንደ ሙያተኛ በተለይ እኔ ጋር በጣም እየመጡ ያሉ ኬዞች ሆነው ሲመጡብኝ ጊዜ ቁጥራቸው ከበፊቱ እየበዛ ሲመጣ እንደ ሀገርም ዳታው በጣም አስደንጋጭ ሆኖ ስታቲስቲክሱ በጣም አስደንጋጭ ሆኖ ሳየው ለምን ለ30 ደቂቃ ከቤቴ ጋር እንግዶች ይዤው አልሄድም ብዬ ስላሰብኩ ነው። ምናልባትም ጉዳዩ እውነትም በጣም አስጊም ከመሆኑ ጋራ እንግዲህ ለዚህ ፕሮግራም ብቁ ነው ብዬ አምጥቼዋለሁኝ። ከ13 ዓመት እስከ 19 ዓመት ያሉ ሴት ተማሪዎቻችን በጣም ጊዜውን ላልጠበቀ እርግዝና እየተጋለጡ ነው። ይህ ደግሞ ምናልባት ምንድነው ምክንያቱ? እንደ መፍትሄስ መቀመጥ ያለባቸው ነገሮች ምንድን ናቸው የሚለው ነገር አብረን እናያለን። ምናልባት አዶለሰንስ ማዘር ኤንድ ዘ ቻይልድ የሚል አንድ መጽሐፍ አለ። በጣም የሚያሳዝኑ ታሪኮችን በውስጡ የያዘ አፍሪካ ሀገራት ላይ የተጠኑ ጥናቶችን ሁላ የዳሰሰ መጽሐፍ ነውና በጣም ልብ የሚነኩ ሀሳቦችን ይዟል። አንዳንዶች ባልተፈለገ ሁኔታ ተገዶ በመደፈርና ተመሳሳይ ችግሮች ይሄ እርግዝና ሊፈጠር ይችላል። ሌሎቹ ደግሞ ፈልገውት አቅደውት በተለያዩ የግል ምክንያቶችና ለራሳቸው በቂ የመሰሉ ግን ያልሆኑ ምክንያቶች ራሳቸውን ለእንዲህ አይነት ነገር አጋላጭ አድርገዋል ማለት ነው። ስለዚህ ልጆቻችን ከትምህርት ገበታቸው ላይ እየቀሩ ነው። በጣም በልጅነት የልጅ እናት እየሆኑ ነው። እነሱ ራሳቸው ልጅነታቸውን ባልጨረሱበት ሁኔታ እንደውም አሁን የከተማ ሁላ ኢሹ ሆኗል። ድሮ ወደ ገጠሩ ካለማደግ እንደዚሁም ከባህል ከእምነት ጋር ተያይዞ ፕራክቲስ የምናደርገው ነገር ነበር። አሁን ግን ከተማ መሀል ላይ ልጆች በጣም በኤርሊ ኤጅ ወደ እንዲህ አይነት ኮሚትመንት ውስጥ እንዲህ አይነት ኃላፊነት ውስጥ እየገቡ ነው እና ሴቶች ማንስትሪያል ሳይክል ላይ በመጀመሪያ ኢትዮጵያ ውስጥ ራሱ ብዙ እናትም ሆነ አባት ለልጆቻቸው እንዲህ አይነት ተፈጥሯዊ ሂደት አለ እና እንዳትደነግጥ በዚህ አይነት መንገድ ነው ማስተናገድ ያለባችሁ፣ እንዲህ አይነት ጥንቃቄዎች ይደረጋሉ ብለን እንኳን አንዳንዴ በግልጽ የማናስተምርበት ነገር ባለበት ሁኔታ ውስጥ አሁን ስለ ወሊድ መከላከያ በኢትዮጵያ ባህል ብዙም የማውራት ነገር ስለሌለ በማያውቁት አጋጣሚ ያርግዝና ይፈጠራል። ከዛ በኋላ ደግሞ ያንን ደግሞ ለመቀልበስ አንዳንድ ጊዜ ህይወትን አደጋ ላይ የሚጥሉ እንግዲህ የአቦርሽን ወይም ደግሞ ጽንሱን የማቋረጥ አይነት
ውሳኔ ውስጥ ይገባል ማለት ነው። በዚህ ውስጥ በጣም ብዙ ክራይሲስ ውስጥ ልጆቻችን እያለፉ ነው። አመንም አላመንም የ15 ዓመት ልጆች የ16 ዓመት ልጆች ክሊኒክ ውስጥ ጽንስ ለማቋረጥ ይመጣሉ። ይሄ እንግዲህ ዳታው በጣም አስደንጋጭ ነው። ቁጥሩ በጣም አስደንጋጭ ነው። በየጊዜው እንደውም እየጨመረ መሄዱ ደግሞ እኔ በተለይ በጣም ትልቅ ስጋት ውስጥ እንድወድቅ አደረገኝ ማለት ነው። ማትሪክ የሚፈተኑ ልጆች አምቡላንስ ውጭ የሚጠብቃቸው እርጉዝ 12ኛ ክፍል ተፈታኞች መታየት ተለምዷል አሁን ኢትዮጵያ ውስጥ እና 12ኛ ክፍል ማትሪክ የተፈተኑ ውጭ ላይ አምቡላንስ ይጠብቃቸዋል። ይሄ ደግሞ ፋሚሊ የሚያውቀው ምናልባትም ቀስ እያለ ኖርማላይዝ ሊደረግ ልንለማመደውም የምንችለው ትክክል ያልሆነ ትራክ ነው።